አውደ ጥበብ ሰላም ጤና ይስጥልን። ይህ አውደ ጥበብ የተሰኘው መርሃ ግብራችን ነው። በዛሬው መርሃ ግብራችን አጠር ያለ ትረካ ይዘንላችሁ ቀርበናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ከሲኦል የተላከ የፍቅር ደብዳቤ። ሔዋን ሰፈሯ ስትደርስ ከምሽቱ 3 ሰዓት ሆኖ ነበር። እጅግ ከምትወዳት ጓደኛዋ ከማኪ ጋር ነበር ያመሹት። ለሁለት የበሉት ራት በጣም አጥግቧት ስለነበር ቤቷ የቀረበላትን ራት ይቅርብኝ ብላ ለምሽት የምትመርጠውን ሻይ ጠጥታ በቀጥታ ወደ መኝታ ቤቷ ገባች። እንደ ልማዷ ጸሎት አድርሳ ለእንቅልፍ ራሷን አመቻቸች። ሔዋን ብዙም እንቅልፍ አያስቸግራትም። እንቅልፏ ሁሌ ጣፋጭ ነው። ጸጉሯ ትራስ ከነካ ወዲያው ወደ ሌላ ዓለም ትሄዳለች። ህልሞችን ታልማለች። በህልም የምትቀበላቸው መልእክቶች ደግሞ መሬት ላይ ጠብ አይሉም። ሁሉም ሲፈጸሙ አይታለች። ዛሬ ህልም አይቼ ብላ ከጀመረች ሁሉም ሰው በጉጉት ነው የሚሰማት። በዚህ ሌሊት ያየችው ህልም ግን እጅግ የተለየ ነበር። አንድ ሰው ደብዳቤ ይዞላት ይመጣል። በህልሟ ደብዳቤው የተጻፈው ከሲኦል ሲሆን የጻፈችላት ደግሞ አብራት ያመሸችው ጓደኛዋ ማኪ ናት። ደብዳቤው እንዲህ ይነበባል። ውድ ጓደኛዬ ህይወዬ፣ በድንገት ሳላስበው ዛሬ ሌሊት ወደማላውቀው ስፍራ መጣሁ። ሲኦል ነው ብለው ነግረውኛል። የምጽፍልሽም ከዚያው ነው። በጣም የሚያስፈራና የሚያስጨንቅ ቦታ ነው። በቅጽበት ከመንገድ ወደዚህ ሲያመጡኝ ለምን ብዬ ጠይቄያለሁ። የሰጡኝ መልስ ከጠላት አላመለጥሽም፣ የጉብኝትሽን ወራት አላወቅሽም፣ የተከፈለልሽን አልተረዳሽም የሚል ነው። አንቺ ምን ታውቂ ነበር አይደል? ተረድተሽም ነበር አይደል? ግን ለምን አልነገርሽኝም ህይወዬ? አንዳች የሚቀርበኝ ጓደኛ ኖሮኝ አያውቅም። ሚስጥረኛዬ ነሽ። አንድ ቀን እንኳን ሳላገኝሽ ከዋልኩ ቅር ይለኝና ትናፍቂኝም ነበር። አሁንም በፍቅር ለወቅስሽ እንጂ ጠልቼሽ አይደለም። ጓደኛዬ፣ ብዙ ቀን አብረን መዝናኛ ውስጥ ተዝናንተናል። ስለ ብዙ ነገር አውርተናል። መካሪ ነበርሽ። ግን ጓደኛዬ ልጠይቅሽ፣ ለምን ስለ ጽድቅ አልነገርሽኝም? ስለ የዘላለማዊ ህይወት፣ ስለ ቤተክርስቲያን አልነገርሽኝም? ጸጉራችንን ስንሰራ ሁሌም አጠገብ ላጠገብ ሆነን ነበር። ለብዙ ሰዓታት እያወራን የምንሰራው። አንቺ ግን ታውቂ ነበር አይደል? የህይወት መንገድ የሚገኘው እንዴት እንደሆነ፣ በንስሐ እንደሆነ፣ በጸሎት በስግደትስ እንደሆነ። እስቲ አሁን እያነባው በፍቅር ልጠይቅሽ ጓደኛዬ፣ ለምን አልነገርሽኝም? ምሳ አብረን ስንበላ እንኳን ከ3 እስከ 4 ሰዓታት ይፈጅብን ነበር። ስለሄድሽባቸው ከተሞችና ስላጋጠሙሽ ነገሮች ስታወሪ አፌን ከፍቼ ነበር የምሰማሽ። ግን ህይወዬ ጓደኛ፣ በመስቀል ላይ ስለተሰራው ስራ፣ ስለ ቅዱሳን ክብር፣ ስለ ንስሐ፣ ስለ ጸሎት ለምን አልነገርሽኝም? አያስፈልጋትም ብለሽ ነው? በጊዜው ከውጭ ስትመጪ ስጦታ ታመጭልኝ ነበር። ዛሬ እንኳን ይዤ የነበረው ቦርሳ አንቺ የሰጠሽኝ ነው። አንገቴ ላይ የነበረው ሀብልም እንዲሁ። ለኔ ስጦታ መስጠት ያስደስትሽ ነበር። ጓደኛዬ፣ እንዴት መጽሐፍ ቅዱስ አልሰጠሽኝም? ስለ መንፈሳዊ ነገሮች ከሌሎች ጓደኞቻችን ጋር ስናወራ እናንተ ስለ ታዋቂ ሰባኪያን፣ ስለ ካህናት፣ ስለ ዘማሪያን፣
ስለ ዲያቆናት ስለተማራችኋቸው ትምህርቶች ታወሩ ሰምቼ አውቃለሁ። ግን ለምን በምስጢራተ ቤተክርስቲያን መሳተፍ መቁረብ እንዳለብኝ አልነገራችሁኝም? ለምን ከሞት እንደሚያድን አልነገራችሁኝም? ከሲኦልስ እንደሚታደግ አልተረካችሁልኝም? እሺ ል ነበር እኮ ብታስረዱኝ እስማማም ነበር። ዛሬ እንደሆነ ሰይጣን ያለ እድሜ አይቀጥፈኝም ነበር። በስጋው ደግሞ መሸፈን ይችል ነበር። መላእክቱ ይጠብቁኝ ነበር። አሁንማ በቃ ጊዜው አልፏል አለ። ወደዚህ ስፍራ መጡኝ። በጣም ያስፈራል ጓደኛዬ። ለማስረዳት እንኳን ያስቸግራል። ማንም ወደዚህ ቦታ እንዲመጣ አልፈልግም። ጓደኛዬ ሚስጥረኛዬ እኮ አንቺ ነሽ። አንቺ እኮ ልብስሽን ሲወስዱብሽ እንኳን አትወጂም። እኔ ግን ያንቺን ሌዘር ጃኬት ለብሼ ለዛውም ሳላስፈቅድሽ ስካርፕሽን ለብሼ ስወጣ በእነዚያ ትላልቅ አይኖችሽ አየት ታደርጊኝና ዝም ትይኝ ነበር። ሽቶሽ ሽቶዬ፣ ልብስሽ ልብሴ፣ ያንቺ የሆነው ነገር ሁሉ የኔ ነበር። አንቺ እኮ የልብ ጓደኛዬ ነሽ፣ አስተማሪዬ ነበርሽ። ስለብዙ ነገር ያስተማርሽኝ አንቺ ነሽ። ግን መንፈሳዊ ህይወትን ለምን አልነገርሽኝም? ለምንስ አልረዳሽኝም? ለምን አላበረታሽኝም? በእርሱ በአምላካችን ኃጢአቴን እንዲሰረይልኝ የዘላለም ህይወት እንደሚሰጥ ለምን አልነገርሽኝም? ብዙ ቀን ሲኒማ ስንሄድ አንድ ቀን እንኳን ቤተክርስቲያን እንሂድ ለምን አላልሽኝም? ልብ ያዘነብሽ፣ ተቀየምኩሽ ጓደኛዬ። ምንም እንኳን ባዝነብሽ ሁሌም ጨክኜ አንቺን ማፍራት አልችልም። ታውቂ የለ። መልካም ህይወት ይሁንልሽ። አምላክሽ ያሰብሽውን ሁሉ ያሳካልሽ ውድ ጓደኛዬ። ሁልጊዜ እወድሻለሁ። ይውዬ አንዳንድ ቦታ አልነበብ ካለሽ ቀለሙ ያበላሻል ተንጠባጥቦም በይ ደህና ሁኚ። አክባሪ እህትሽ፣ ጓደኛሽ፣ ሚስጥረኛ ባልንጀራሽ ማኪነ ከታች ከሲኦል። ሔዋን ከእንቅልፏ በታላቅ ድንጋጤ ነቃች። በህልም ነበር። በህልሟ ያነበበችው የማኪ ደብዳቤ ግን በጣም አስደንግጧታል። እየተንቀጠቀጠች ስልኳን አንስታ ወደ ማኪ ደወለች። ስልኩን ተነሳ። ያነሳችው ግን ማኪ አልነበረችም። እና ማኪ ቤት ለቅሶ ይሰማል። ጓደኛዬን ማኪን ፈልጌ ነበር አለች። የተርበተበተ ስልኳን ያነሱት እናቱን በሲቃ አይ ማኪንማ የመኪና አደጋ ነጠቀኝ፣ ጉልበተኛ ሰይጣን ነጠቀኝ፣ ለማናዊት ይባላል አላት። የማኪ ጥያቄ ጮህባት ጀመር። ለምን አልነገርሽኝም? ለምን ጓደኛዬ፣ እህቴ ለምን አልነገርሽኝም? ባልንጀራዬ ለምን አልነገርሽኝም? ምንጭ ከቴሌግራም መንፈሳዊ ስነ ጽሁፎች። ውድ የፕሮግራማችን ተከታታዮች በሙሉ የዛሬው መርሃ ግብራችን ይህንን ይመስል ነበር። እናንተም ብዙ እንደተማራችሁበት ዕውቀት እንደጨበጣችሁበት ተስፋ እናደርጋለን። ፕሮግራማችን ለሌሎች እንዲደርሳቸው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ስለተከታተላችሁን እናመሰግናለን። እስከሚቀጥለው መርሃ ግብራችን ድረስ ቸር ሰንብቱ። አውደ